በኢትዮጵያ ውስጥ ግንባር ቀደም ሐሰተኛ መረጃ አመንጪ አከፋፋይ ጠቅላይ ሚኒስትር አብይ አህመድ ናቸው በግላቸው ከቀን ውስጥ ከ5 እስከ 8 ሰዓት ፌስቡክ ላይ የሚያወሉ ዲፓርትመንት ፌስቡክ ባለፈው በኢንሳ በኩል ኦፕሬት ያደርጉ የነበሩ ሰዎችን ዘግቷል እሳቸው ናቸው ስልጣናቸው ሙያቸው በሙሉ ፕሮፓጋንዳ የኛን ጓደኞች አልነበር እንዴ ኢንሳ ሲመለምል የነበረው ለየጠቅላይ ሚኒስትር አብይን ስም ለመገንባት ፌስቡክ ላይ ፉል ታይመርስ ቀጥረው የሚያንቀሳቅሱት እሳቸው ናቸው የእሳቸውን ፋሽን ፕሮሞት ለማድረግ ሲሆን መረጃው በቲቪ በሬዲዮ በፌስቡክ በምን ይመጣባል የአገር ደህንነትና ህልውና ጉዳይ ሲሆን የሉም ሳይሆን ኤክስፕላናቶሪ የሆነ ምንድነው ውሸትም እኮ ስትራክቸርድ ሆኖ ናሬቲቭ ሲኖረው እኮ ያምራል መዋቅር የለው የጠቅላይ ሚኒስትሩ ውሸት እኮ መዋቅር እንኳን የለው ከአሌጎሪ የተሰረቀ ተረተረት እነዚህ ዳንኤል ክብረትና መሰል ሰዎች የሚጫጫሯቸው ነገሮች አምጥተው የሆነ ተረትና የሆነ ትርክሚርኪ አምጥተህ ከዛ ህዝብ በዛ ደንዝዞ እንዲንቀሳቀስልህ ትፈልጋለህ ከዛ በፌስቡክ ሐሰተኛ መረጃ ሲያሰራጩ ብለው መተው በግል የቀጠሯቸው እኮ ካድሬዎች ናቸው አንደኛው እየመጡ በዚህ ጋር ወያኔ ተደመሰሰ ምናምን ይሉና ከዛ የሐሰተኛ መረጃ ህጉ በደንብ ይተግበር ካልን መጀመሪያ መተግበር ያለበት ጠቅላይ ሚኒስትር አብይ አህመድ ላይ ነው እና ይሄንን አይነት መቀላለድ አቁመው ያቆሙ ይሆናል